ሰላም እንዴት ቆያችሁ? ዛሬ ያው የአበሳሰል ዘዴዎችን እያየን ነው የምንገኘው። በባለፈው በእርጥበት ሙቀት እንዴት አድርገን እንደምናበስል አይተናል። በዛሬ የምናየው ደግሞ በደረቅ ሙቀት የማብሰል ዘዴዎችን የምናየው። በደረቅ ሙቀት የማብሰል ዘዴዎች ብዙ ጊዜ በአራት ነው የሚከፈሉት። በደረቅ ሙቀት የማብሰል ዘዴ ማለት ቅባትን ልንጠቀም እንችላለን። ቅባትን ሳንጠቀም የምናበስልበት የአበሳሰል ዘዴ ነው። እነዚህ ዘዴዎች በዋነኝነት በአራት ይከፈላሉ። በአንደኛ ደረጃ የምናገኘው ቤኪንግ ይባላል። ቤኪንግ ማለት ብዙ ጊዜ ዳቦ፣ ኬክ፣ ኩኪሶችን የምናበስልበት የአበሳሰል ዘዴ ነው። እነዚህ የምናበስልበት ደግሞ መሳሪያ በዳቦ መጋገሪያ ሊሆን ይችላል፣ በኦቨን ሊሆን ይችላል። ቅባት ልንጠቀም እንችላለን ወይም ቅባት ላንጠቀም እንችላለን። በኦቨን ወይም በዳቦ መጋገሪያ እስከ 190 ወይም እስከ 180 ዲግሪ አካባቢ ድረስ ተጠቅመን የምናበስልበት የአበሳሰል ዘዴ ነው ማለት ነው። ሁለተኛ የምናገኘው ደግሞ ሮስቲንግ ይባላል። ሮስቲንግ ደግሞ ልክ እንደ ቤኪንግ በትኩስ አየር የምናበስለው የአበሳሰል ዘዴ ሆኖ ኢንዳይሬክቶች ሂት ነው የሚያገኘው ምግባችንን። አሮስቶን የተለያዩ ነገሮች ስንሰራ ነው። አሮስቶ ለምሳሌ በድስት ውስጥ አድርገን ኦቨን ላይ ወይም ስቶቭ ላይ በድስት አድርገን ልንሰራበት እንችላለን። በከሰል ልናዘጋጀው እንችላለን። በእንጨት ልናበስለው እንችላለን። የተለያየ አበሳሰል ዘዴ አለው። ነገር ግን ምግቡ ስናበስል ማረር የለበትም። ምክንያቱም ካረረ ቤንዛይረን የሚባል የካንሰር አመንጪ ንጥረ ነገር ስላለው ይህ እንዳይፈጠር መጠንቀቅ አለብን። ይህን አበሳሰል ዘዴ ደግሞ ልንጠቀም የምንችለው ለዶሮ፣ ለስጋ፣ ለአትክልት ሲሆን ቅባት ነገሮችን መጠቀም እንችላለን። እንደዚሁ ደግሞ በደረቅ አየርም ማብሰል እንችላለን። ብዙ ጊዜ ሮስቲንግ የሚሰራው ከ180 እስከ 230 እስከ 240 ዲግሪ ሴንቲግሬድ ባለ የሙቀት መጠን ሲሆን በኦቨን ውስጥም ቅድም እንዳልኳችሁ ልንሰራው እንችላለን። ዋናው ምግቡ እንዳያርብን ግን መጠንቀቅ አለብን ማለት ነው። ሶስተኛ የምናገኘው ፍራይንግ ይባላል። ፍራይንግ ማለት በአጭሩ ዘይት ውስጥ በዘይት ተጠቅመን የምናበስለው ነው። ለምሳሌ ቺፕስ ስንሰራ በጣም ዘይት ከተን እንሰራለን። ሌሎች የሚጠበሱ ደግሞ እንደነ ዙኩኒ እንደነ ፎሶሊያ አይነቶች ደግሞ በትንሽ ዘይት ጠበስ ያደረግን ልንሰራ እንችላለን። ፍራይንግ የሚባለው የአበሳሰል ዘዴ ብዙ ጊዜ በሁለት ይከፈላል። አንደኛው ሻሎ ፍራይንግ የሚባል አለ። ትንሽ ዘይትን በመጠቀም የምንሰራው ነው። ሁለተኛው ደግሞ ዲፕ ፍራይንግ የሚባል አለ። ዲፕ ፍራይንግ ማለት ልክ አሁን ቺፕስ ስንሰራ ዘይት ውስጥ ሙሉ ከተነው ስለምንሰራው ዲፕ ብለን እንከፍለዋለን። የአሰራሮቹ አይነት ዘዴዎች ደግሞ ሶቴ የሚባል አለ። ለምሳሌ ሶቴ ማለት መጥበሻው ላይ ምግቡን እያዘለልን የምናበስል ከሆነ ሶቴ እንለዋለን። ከዛ ውጭ ደግሞ ስቲር ፍራይድ የሚባል የአበሳሰል ዘዴ አለ። ስቲር ፍራይድ ማለት ደግሞ እያማሰለው ምግቡን በትንሽ ዘይት እያማሰለው ስንጠብሰው ማለት ነው። በመጨረሻው ደግሞ ግሪድል የሚባል የአበሳሰል ዘዴ አለ። ስፓቱላችን በመጠቀም ምግቡን እያገላበጥን ስናበስለው ማለት ነው። የመጨረሻው ደግሞ ክፍል ምንድነው? ግሪሊንግ ይባላል። ግሪሊንግ ማለት ቀጥታ ምግቡን ዳይሬክት ሂት የሚያገኝበት የአበሳሰል ዘዴ ነው። ይህንን የአበሳሰል ዘዴ በመጥበሻ የግሪል መጥበሻዎች አሉ። በሱ ነው ተጠቅመን የምንሰራው። ለምሳሌ የበርገር ስጋዎችን ስንሰራ፣ ስቴኮችን ስንሰራ የምንጠቀምበት የአበሳሰል ዘዴ ነው። ስቴክ ስንል ያው ስቴክ በአራት አይነት የአበሳሰል ደረጃ ይከፈላል። ሬር፣ አንደርደን፣ ጀስት ደን፣ ዌል ደን የሚባሉ ማለት ነው። ያው ሬር ማለት ምንድነው? በጥሬው በጣም ሳይበስል ማለት ነው። ሁለተኛው ደግሞ አንደርደን የምንለው ለብ ያለ። ጀስት ደን ደግሞ የምንለው ምንድነው? ትንሽ እሳቱ ወደ ምግቡ ውስጥ ገባ ያለ። የመጨረሻ ደግሞ ዌል ደን የምንለው በደንብ ምግቡ ብስል ያለ ማለት ነው። ስለዚህ እነዚህ ቀላላቸው በአራት የሚከፈሉ የደረቅ ሙቀት የማብሰል ዘዴዎች ናቸው። ይሄን ከጨረስን በኋላ ወደፊት ደግሞ ስለ ቅመሞችና ስለ አንዳንድ የተለያዩ አበሳሰል ዘዴዎች እና ደግሞ የሾርባ አይነቶች አሉ። እነሱም በቀጣይ ክፍሎች እያለቀኩላችሁ ሄዳለሁ። እስከዛ እናንተም ሰብስክራይብ ያደረጋችሁ ጠብቁ። ስለተከታተላችሁ አመሰግናለሁ።